ስሜ አላዛር ይባላል። አሁን ላይ በዶዳይ ማኒፋክቸሪንግ ሰፕላይ ቼን ዲፓርትመንት የዌርሃውስ ሴክሽን ማኔጅ አረጋለሁ። ዶዳይ ጆይን ካረኩኝ ኦልሞስት 3 ዓመት ሆኖኛል። ቤዚካሊ ዌርሃውስ ብለን ስናስብ ማኔጅመንቱ ለምርት ግብአት የሚያስፈልጉትን ጥሬ እቃዎች ኦርደር ከማድረግ ጋር በምርት ሂደት ጊዜ ውስጥ ደግሞ እነዛ የሚያስፈልጉ ሮ ማቴሪያሎች በአስፈላጊው ጊዜ ለፕሮዳክሽን ዴሊቨር ማድረግ የተመረቱ ፕሮዳክቶችን እንደገና መልሶ ኮሌክት ማድረግና የትኛውም የሴልስ ኦርደር ሲኖር እነዛን ፊኒሽ ፕሮዳክቶች ለከስተመር ዴሊቨር ከማድረግ ጋር ይገናኛል። ስፔር ፓርት ማኔጅመንትንም ኮንሲደር ያደርጋል። ዶዳይ ውስጥ ሞስት ሪዋርዲንግ ጆርኒ ብዬ የማስበው እንግዲህ ከተነሳንበት ጀምሮ አሁን እስክንደርስበት ድረስ ኦፕሬሽኑ በጣም ኤክስፓንድ አድርጓል። ኢንተርምስ ኦፍ የሰራተኛ ብዛት አዳዲስ ቢዝነስ ሞዴሎችን ኢንትሮዲውስ ከማድረግ ኢንተርምስ ኦፍ ኦፕሬሽን እንደ ዌርሃውስ ኮንትሪቢዩት ያደረግናቸው ነገሮች አሉ። እንደ ስታርታፕ ዶዳይ ሲመሰረት መጀመሪያ ከነበሩት ጆይን ካረጉ ሰራተኞች መካከል አንዱ ነኝና ስፔሻሊ ሰፕላይ ቼን ኦፕሬሽን ከዛ ደግሞ ዌርሃውስ ብለን ስናስብ ከስክራች ነው የጀመርነው። ከቴክኖሎጂ ጋር ባለው ሂደት ከኢአርፒ ኢምፕሊሜንቴሽን ጋር በተገናኘ እዛም ላይ ጥሩ አቺቭመንት አለ ብዬ አስባለሁኝ። ኦቨርኦል ያለውን ፕሮሰሳችንን በኢአርፒ ሲስተም ነው ኮንትሮል የምናደርገው። ሌላውና ዋነኛው አሁን ላይ ያሉን አብረውን የሚሰሩ ሰራተኞች አውድ ሰይ 95% ጁኒየር ስታፎች ናቸው ሃየር ያደረግናቸውና ከነሱ ጋር በተገናኘ ያንን ቲም በደንብ ቢውልድ ማድረግ በደንብ እንዲበቁ ማድረግ ከዛ ደግሞ ኢንዲፔንደንትሊ የዌርሃውስን ኦፕሬሽን ማኔጅ እንዲያደርጉ ማድረግ ከዚህ ጋር በተገናኘ ጥሩ አቺቭመንት አለ ብዬ አስባለሁ። በመጨረሻ ከኋላችን የምታዩት ይሄኛው አንድ ስታንዳርድ ዌርሃውስ ሼልፊንግ አንደኛው ትልቅ አቺቭመንትን ብለን የምናስበው እንደ ካምፕኒም እንደ ዌርሃውስ ዲፓርትመንትም ኦፕሬሽናችን እየሰፋ በመጣ ቁጥር ያው የሚያስፈልገን የስቶሬጅ ካፓሲቲም እየጨመረ ይመጣል። እሱን ሚት ለማድረግ ከዚህ በፊት ኢንተርናሊ ከስተማይዝድ የተደረጉ ሼልፎች ነበር የምንጠቀመው። አሁን ላይ ግን በደንብ ኢንተርናሽናሊ ስታንዳርዱን ሚት የሚያደርግ እንደገና ደግሞ ስቶሬጅ ኢፊሽንሲያችንንም ኦልሞስት ደብል በሚያደርግ ሁኔታ ኢምፕሊመንት አድርገናል። ዶዳይ ካምፕኒ ውስጥ ለመስራት ሞቲቬት ከሚያደርጉኝ ነገሮች መካከል አንደኛው ኢሞቢሊቲ ላይ ነው ፎከስ የሚያደርገው which is አዲስ ቢዝነስ ሞዴል ነው ለኢትዮጵያ ስፔሻሊ ከባትሪ ስዋፒንግ ኦፕሬሽን ኤ ቱ ዚ ያለውን አንደርስታንድ ማድረግ የሚለው እሱ በደንብ ሞቲቬት ያደርገኛል። ዶዳይ ኢን ዋን ወርድ ግሮዝ የሚለውን ቃል ይገልጽልኛል ብዬ አስባለሁ። ግሮዝ ስል ምን ማለት ነው? የሰራተኛ ቁጥር በዝቷል፣ ኦፕሬሽኑ በጣም ሰፍቷል። ግሮዝ የሚለው ነገር ዊዝን በእነዚህ 3 ዓመታት ውስጥ በጣም የሰፋ ነገር ነው። ዶዳይ ውስጥ ለሚሰሩ ሰራተኞች ለፐርሰናል ግሮዝ ጥሩ ኦፖርቹኒቲ ያለው ብዬ አስባለሁ። በደንብ ፐርፎርም ማድረግ ለሚችል ሰው፣ ራሱን ፑሽ ማድረግ ለሚፈልግ ሰው በደንብ ሰፊ የሆነ ኦፖርቹኒቲ አለ። ኦፕሬሽን ላይ መስራት ለሚፈልግ ሰው 2 ነገር ነው አድቫይዝ ማድረገው። የመጀመሪያው ከኦፕሬሽን ጋር በተገናኘ ነው። ኦፕሬሽኑን ፍሮም ደ ግራውንድ ሌቭል አንደርስታንድ ማድረግ ዴይ ቱ ዴይ ላለው ኦፕሬሽን በጣም ይጠቅማልና ኢንስቴድ ኦፍ ታይትሉ ላይ ፎከስ ከማድረግ ኦፕሬሽኑን ፍሮም ደ ግራውንድ ሌቭል አንደርስታንድ ቢያደርጉ ችግሮች ሀፕን ሲያደርጉ እነሱን እንዴት ፕሮፐርሊ ኮሬክቲቭ አክሽን አስቀምጦ ወደፊት እንዴት መቀጠል ይቻላል የሚለውን በደንብ አንደርስታንድ እንዲያደርጉ ይጠቅማቸዋል ብዬ አስባለሁ። ዌርሃውስ ደግሞ የሚሰራ ሰው የሚያስፈልጉት ካራክተሮች ይኖራሉ ብዬ አስባለሁ። ከዲሲፕሊን ጋር በተገናኘ ነው። በጣም ዲሲፕሊን ያስፈልጋል ዌርሃውስ ለመስራት። አቴንሽን ያስፈልጋል። በጣም ዲቴይል ኦሪየንትድ መሆን ያስፈልጋል። ከቴክኖሎጂውም አስፔክት ሰው ራሱን ሬዲ ማድረግና እነዛ ኤሪያ ላይ በደንብ መስራት ያስፈልጋል። ቤዚክ የሆነ የኮምፒውተር ስኪል ሊሆን ይችላል፣ የአርፒ ማኔጅመንት ስኪል ሊሆን ይችላል። እነዛ አይነት ስኪሎች ያስፈልጋሉ ብዬ አስባለሁ።